አንተ አድናን ምን ብላችሁት ነው? ምን ተባለ እና በስጭላማ የሚሄደው ምን አውቄ? ቆይ ወጣ እንዴ? አዎ ቤት ውስጥ የለም። ሮቤል ጊዜህን ተጠቀም፣ ቶሎ በል። በምሽት ከወጣለህማ በገዛ እጁ መታረጃውን የሞረደ ከብት ሆነ ማለት ነው። አንተ እኔ ያወራው ቤት ነው የምትሄደው? የራሱ ጉዳይ ነው። እንደምትል እንጂ እኔ ደግሞ እስኪ ምን ይቆላል ናጋት የለም። ስማኝ ይኸውልህ፣ አድናን አሁን ከቤት ወጥቷል። ቶሎ ብለህ አግኘው፣ ቶሎ ብለህ። ከዛስ? ይኸውልህ ከዛ ማለት ስታገኘው ደውልልኝ። ምንም ጊዜ እንዳትፈጅ ቶሎ ብለህ ደውልልኝ። እሺ፣ እኔም ሰፈር ነኝ። እሺ፣ እሺ፣ በቃ አድናን አለቀልህ። ሮቤል ትችላለህ። ሮቤል በወንድሙ በአድናን ላይ ያሴረው ሴራና እንዲሁም የቀመረው ቀመርም ሳይሳካለት ቀርቷል። ታዲያ አድናንም ቢሆን አዎ አለሁኝ አልሞትኩም በማለትም በስልኩም በቁጭትና በንዴትም ገልጾለታል። ታዲያ ሮቤልም በጣም የሚይዘውና የሚጨብጠውም ጠፍቶበት ቁጭ ብድግ ሲል ነበር የተመለከት ነው። ታዲያ ከዚህ በኋላስ ምን አይነት እጣ ፈንታ ይገጥመዋል? አድናን ወንድሜ የእናቴ ልጅ በማለትም ከዚህ ቤት እንዲቆይና እንዲሁም ብዙ ነገሮችን ታግሶም እንዲኖር አድርጎ ነበር። በተለይ ልኋና ከመጣች በኋላም ልኋና እንዲቆይና ከዚህ እንዲኖርም አድርጎ ነበር። ነገር ግን በአሁኑ ሰዓትም በህይወቱ ላይ ስለመጣበትም ሮቤል ከዚህ ቤት ይወጣል ብዬ አስባለሁ። ነገር ግን አሁን ላይም ልኋና የሮቤልና የሚራን ማስመሰልና እንዲሁም ተንኮልም ስታውቅ አሁን ላይ ሮቤል ይሄድ የሚል ስምምነትም ታቀርባለች ብዬ አስባለሁ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መጥተናል። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው ይደርሷቸዋል ማለት ነው። ታዲያ አድናን በአሁኑ ሰዓትም የተደገሰለት ድግስም አሁን ላይም በሱ ቀርቶም በደጋሹም ሆኗል ማለት ነው። ከዚህ በኋላ ሮቤል ከዚህ ቤት የሚቆይበት አንዳችም ነገር አይኖርም። ምክንያቱም እስከ ሞት ድረስ የሚያደርስ ነገርን አድርጎታልና። በሌላኛው ወገን የሚራና የልኋና ፍጥጫ፣ ልኋናም በአሁኑ ሰዓትም አድናን ጥዬ ለማን ይሄዳለሁ በማለት ነገሮችንም በመታገስና እንዲሁም ነገሮች ችግሮችም ቢደራረቡባት ችላ ነበር። በአሁኑ ሰዓት ግን አድናንም እየቆረጠባትና እየጨከነባትም መጥቷል። በተለይ ሚራ የምትናገራቸው ነገሮችም እያሳመኑት መጥተዋል። በተለይም ልጄ መወለድ አለበት፣ ልጄ እስከሚወለድም ድረስ አንቺ ታገሽኝ እያለም ልኋናንም አሁን ላይ ታገሽ እያለም ብዙ ነገሮችንም እየተማጸናት ይገኛል። ነገር ግን ልኋና በጣም ችግርና ፈተናውን በዝቶባታል። በአንድ በኩል የእህቷ መጥፋት፣ በአንድ በኩል ደግሞ የአድናን አለመመከር። አድናን ሁልጊዜ ይመከራል። ነገር ግን አሁንም ቢሆን እንደተፋዘዘና እንዲሁም ሰዎችን እያመነ ነው። እናም አሁን ላይም እሱን እንዳይኖርም ለማድረግም ሮቤልም እንቅልፍ አልተኛም። አሁን ላይ ጓደኛውንም ልኮ ሊያስደበድበው ሲልም አድናን ግን ነቅቶ ጓደኛውንም ደብድቦታል። ታዲያ ይሄ ጓደኛስ በህይወት ይኖር ይሆን ወይስ ይጎዳ ይሆን? ብቻ በጣም አጓጊና እንዲሁም ልብ አንጠልጣዩ ክፍል ነን። እናንተስ ምን ታስባላችሁ? ልኋናና ሚራስ በምን አይነት ሁኔታ ይመጡ ይሆን? ልኋና በአሁኑ ሰዓትም ነገሮች ቢደራረቡም ነገር ግን አድናን ጥለው ለማሄድም አትወስንም። በሌላ በኩል ሚራ በአሁኑ ሰዓትም ሮቤልን እያስፈራራችውና እንዲሁም ይሄን ቪዲዮ ለማንም እሰጥልሃለሁ የኔ ካልሆንክ በማለትም አስረዋለች። በዚህም ሮቤልም ይሄን ቪዲዮ ከእጅ የገባለት ያልቅልሻል ሚራ እያለም በሚራ ላይ ይዛተባትና የፎከረባትም ነበር። ታዲያ ሚራና ሮቤልም ፉክክራቸውም እንደቀጠለ ነው።
ሮቤል የሚራን ቪዲዮ ከሰረቀውና እንዲሁም ፋይሉንም ከሰረዘው ከዚህ በኋላ ሚራ በምንስ ታስፈራራዋለች? ሉሃና በእርግጥ አድናንን ተወደዋለች። ነገር ግን የምትለውን ነገርና እንዲሁም የሚሉትንም ነገር እያመነና እንዲሁም ሉሃና የምትመክረውንም አያምናትም። በአሁኑ ሰዓት እኮ እኔ አንቺን የደበደብኩሽ ወይም በጣም ስሜታዊ ሆኜ የተናገርኩሽም በልጄ ላይ ስለመጣሽ ነው እያለም ብዙ ነገሮችን እያባበለ ቢሞክርም ሉሃና ግን ልቧ ተሰብሯልና ከዚህ በኋላ መወሰን አለብኝ በማለትም እየነገረችው ነው። ታዲያ የእህቷን ነገርና የእህቷን ሁኔታ ሳታውቅ ከዚህ ቤት ንቅንቅ አልልም እያለችም ብዙ ነገሮችን ለመታገስ ብትሞክርም ነገር ግን ኮትኳቿ ሚራም ቢሆን ከዚህ ቤት ለቀሽ መሄድ ይኖርብሻል፣ ሮቤልን ማታገኘውም፣ አድናን ቢሆንም የኔ ባለቤት ነው፣ ሁለቱም የኔው ናቸው በማለትም እያናደደቻትና እያበሰጫቻት ትገኛለች። ታዲያ ሚራና ሮቤልም ሁለተኛ አካል አላቸው ማለት ነው። በዚህም ከስህተታቸው ላይም የሚተባበር በባለፈው ክፍል እንዳያችሁትና እንደተመለከታችሁትም ሮቤል እግሩን ሊታከም ሲሄድም የውሸት ወረቀት አጽፈው እንደመጡት ሁሉ በዚህ ክፍልም ደግመውታል። ምክንያቱም ሚራ አሁን ላይ ሕክምና ሄጃለሁ በማለትም የውሸትን ውጤት ይዘው መጥተዋል። እነዚህ ሰዎች ካልታወቁና እንዲሁም ስራቸውም ካልተጋለጠ አድናንን ለከፋ ነገር ይዳርጉታል ባይ ነኝ። እናንተስ ሀሳብ አስተያየታችሁስ ምን ይመስላል? በኮሜንት መስጫ ላይ ሀሳብ አስተያየታችሁን አስቀምጡ እያልኩኝ ሉሃና በአሁኑ ሰዓት ጠንከር ብላ ብዙ ነገሮችንም ታግሳ የእህቷን ነገር ከየትና በምን ሁኔታ እንደደረሰችም ማወቅ ይኖርባታል። እንዲሁም ከዚህ ቤት ብቻ ሳይሆንም ለፖሊስ አመልክታም ከእውነታው መድረስ አለባት ወይነኝ እንደኔ። አድናንም ቢሆን ሉሃናን ሰምቶ እንዲሁም አንዳንድ ነገሮችን ማጣራትና እንዲሁም ብዙ ነገሮችን ማስተዋል ይኖርበታል። ሚራ እንደተለመደውም እርጉዝ ነኝ እያለችም ብትቀርጥና እንዲሁም በአድናን ላይ ብዙ ነገሮችን ድራማዎችን ብትሰራ እንኳን በአሁኑ ሰዓት ግን እርጉዝ አይደለችም ባይነኝ እንደኔ። ሚራ ሁለቱም የኔ ናቸው ያለችበት ምክንያት ሮቤልን በቪዲዮ ስለምታስፈራራውና እንዲሁም የኔ ካልሆንክ ቪዲዮን ለሰው አሳይቼም ዘብጥያ እንድትወርድ አድርጋለሁ በማለትም እያስፈራራቸው ነው። በሌላኛው ወገን አድናንን የምታስፈራራውም ልጅን ምረጥ ከሉሃናና ከልጅህ የትኛው ነው ምርጫ እያለችም ስለምታስጨንቀውና እንዲሁም አድናን ምን ያለ ልጅ ፍቅር እንዳለው ስለምታውቅ ነው። ታዲያ አሁን ላይም ብዙ ነገሮችንም ትበጠብጣለች ብዬ አስባለሁኝ። ሚራ አስመሳይና እንዲሁም ተንኮለኛም ስለሆነች ሮቤልን በቪዲዮ እንዳሰረችው እንዲሁም አድናንንም በልጅ ፍቅር እንዳሰረችው እሷ ግን አስመሳይና ተንኮለኛ ብትሆንም እውነታው ግን ይወጣባታል። ምክንያቱም እሷ ብዙ ነገሮችንም ብታቀነባብርም አይሳካላትም። ከስህተት ላይ ስህተትም ብትደራረብም ጀግናዋ ሉሃና ግን እግር ከእግር እየሄደችም እያዋረደቻትም ነው። ታዲያ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ብቻ በጣም አጓጊ ነው። እናም የዛሬው ቪዲዮ ከዚህ ላይ ያበቃው። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ መልካም ጊዜ። ቻው።